እንዴት ናችሁ? ውድ የዩቲዩብ ተከታታዮቼ እያበረታታችሁኝ ስለሆነ በጣም አመሰግናለሁ። አሁንም አበረታቱኝ። ዛሬ ደግሞ ለየት ባለ ስቶሪ ነው የመጣሁት። ከራሴ ካሳለፍኳቸው ነገሮች እንደማካፍላችሁ ታውቃላችሁ። ዛሬ ደግሞ 12ኛ ክፍል ላለፋችሁ ሰዎች ሞር ይጠቅማችኋል ብዬ አስባለሁ። እንዲሁም 12ኛ ክፍል ተማሪ ልጆች ያሏችሁ ወደፊት ላለው ነገር ይጠቅማችኋል ብዬ አስባለሁ። አሁን የማካፍላችሁ የራሴን ታሪክ ነው። ከራሴ ታሪክ ሰዎች መማር እንዳለባቸው ይሰማኛል። ስለዚህ ያለውን ነገር አስረዳችኋለሁ። በደንብ ተከታተሉኝ። ያለውን ነገር በደንብ አዳምጡ። ጎበዝ ሰው፣ ብልጥ ሰው ካለፈው ከሰው ይማራል እና እኔም ይህንን እድል እየሰጠዋችሁ ነው፣ እኔ ካለፍኩበት ነገር እንድትማሩ ማለት ነው። ስለዚህ ሞር 12ኛ ክፍል ያለፋችሁ ሰዎች እንዲሁም ጓደኞቻችሁ ሊሆኑ ይችላሉ። በደንብ ከኔ ከሰማችሁት ታሪክ አንዳንድ ምክሮችን መስጠት የምትፈልጉ ሰዎች ይህንን ነገር እኔ የምነግራችሁን ስቶሪ ተከትላችሁ እንዴት ልጆቻችሁ ማድረግ እንዳለባችሁ እንዲሁም ደግሞ እናንተ ከሆናችሁ እንዴት ማድረግ እንዳለባችሁ ከኔ ጋር በመቆየት በማዳመጥ እንድትማሩ እጋብዛችኋለሁኝ። አመሰግናለሁኝ። እሺ አሁን የምነግራችሁ ያው 12ኛ ክፍል አሪፍ ውጤት አምጥቼ ነው ያለፍኩት። 12ኛ ክፍል ግን አሪፍ ውጤት ሳመጣ ቤዝ አልነበረኝ። ያ ማለት ከዚህ በፊት የነበረኝ የትምህርት እውቀት ያን ያህል አልነበረም ማለት ነው። ስለዚህ ያ አለመሆኑ ምን አይነት በጣም ከባድ ህይወት እንዳሳልፍ እንዳደረገኝ እነግራችኋለሁ ማለት ነው። 12ኛ ክፍል እንዴት ጥሩ ውጤት አመጣሽ ብትሉኝ አላቅም። እግዚአብሔር ነው ያረዳኝ። እንደዚህ አድርጌ ነው የምላችሁ ምንም ነገር የለም። ግን በቃ ጥሩ ውጤት አምጥቼ አልፌያለሁኝ። ካለፍኩ በኋላ ግን የቤተሰብ ደስታ፣ የጎረቤት ደስታ፣ እኔን የሚያገኙኝ ሰዎች ዊሽ የሚያደርጉልኝ ነገር በሙሉ እኔ ላይ አይምሮዬ ላይ ከባድ ጫና ነበረ የፈጠረው እና በቃ ምን ማድረግ አለብኝ ብዬ አስባለሁኝ። እዛ ከሄድኩኝ ተመርቄ መምጣት አለብኝ ብዬ ወስኜ ነበረ መጀመሪያ ስሄድ ማለት ነው። ስለዚህ ያንን ለማድረግ ደግሞ ምን ማድረግ ይጠበቅብኛል? ማንበብ ይጠበቅብኛል። የተለያዩ የማላቃቸውን ነገሮች ራሴን አፕዴት ማድረግ ይጠበቅብኝ ነበረ። ያንን ለማድረግ ደግሞ ጊዜ አልነበረም። ስለዚህ ቀጥታ ዲላ ዩኒቨርሲቲ ነው የደረሰኝ። ቀጥታ ዲላ ዩኒቨርሲቲ ሄድኩኝ። ኢንጂነሪንግ ነው የደረሰኝ። ሜካኒካል ኢንጂነሪንግ ነው የጨረስኩት። ልክ ዲላ ዩኒቨርሲቲ እንደደረስኩኝ አንድ ጓደኛ ሰው አገናኝቶኝ ነበረ። እሷ ተቀበለችኝ። አጋጣሚ ሆኖ ጎበዝ ተማሪ ነበረች። ስለዚህ አማከርኳት እንዴት ማጥናት እንዳለብኝ፣ እንዴት ነገሮችን መወጣት እንደምችል ጠየቅኳት። ከዛ በኋላ እኔ ላይብረሪ ወስድሻለሁ፣ ከዛ ያሉትን ነገሮች አሳይሻለሁ ምናምን አለችኝ። በጣም ጥሩ ነበረ የነበራት አፕሮች። እግዚአብሔር ይባርካት በዚህ አጋጣሚ አመሰግናለሁ። እና እዛ ገብቼ ፕሪ ኢንጂነሪንግ ነበረ። ፕሪ ኢንጂነሪንግ ላይ ስገባ አብዛኞቹ ሳይሆን ኦልሞስት ሁሉም ትምህርቶች ማለት ይቻላል እንደ አዲስ ትምህርት ጀማሪ ነበረ ለእኔ። ክብደቱ ያን ያህል ነበረ እና የመጀመሪያ ፕሪ ኢንጂነሪንግ ስገባ ትዝ ይለኛል ለማንበብ ላይብረሪ ይዛኝ ትሄድ ነበረ እና እንዴት ማንበብ እንዳለብኝ ራሱ እሷ ናት ያሳየችኝ። እና ምንድን ነበረ የሚያጋጥመኝ? አነባዋለሁ ግን አይገባኝም። በጣም አነባለሁ ግን ምንም አይነት መረዳት አይምሮ ውስጥ የለም። ኦልሞስት የሞተ አይምሮ ነበረ የነበረኝ ማለት ነው። እና ትዝ ይለኛል ያው ፌሎሺፕ የምታውቁ ሰዎች በዚህ አጋጣሚ አለ ፌሎ ዩኒቨርሲቲ ውስጥ እና ፌሎ የነበሩ ሰዎች ደግሞ ይከፋፈሉና የአንዳንድ ጎበዝ ተማሪዎች እንደኛ አይነት ሰዎችን ደግሞ ሰፖርት እያደረጉ አብረን እናጠናለን፣ አብረን እንለወጣለን እና እንደዛ አይነት አጋጣሚ ነበር። እና በዚህ አጋጣሚ ሁለት ያጋጠሙኝ ነገሮች ልንገራቸው። የመጀመሪያው ማትስ ነበረ የማነባው እና ፕሪ ኢንጂነሪንግ ላይ አንድ አባብ የሚባል ልጅ ነበረ። በጣም ታፍ የነበረ ተማሪ ነው እና እሱ እንዲያስጠናኝ ነበረ የተመደበልኝ እና ስፔስ ሄደን የመጀመሪያ ቀን ሲያስጠናኝ ስፔስ ሄደን አስረዳኝ። በቃ ጥያቄዎችን እንዲቀልሽ ጥያቄዎችን እየሰራሽ
ከዛ በኋላ በዛውም እንዳነበብሽ ነው የሚሆነው ምናምን አለኝ እና እያስነበበኝ ነበረ። በደንብ ነው የሚያስረዳኝ። ሲያስረዳኝ በቃ እኔ አብሬው እመልስለታለሁ ምናምን ያስረዳኛል፣ እመልስለታለሁ፣ ያስረዳኛል። በቃ ከዛ በኋላ ጥያቄውን ራሱን ጥያቄ መልሶ ሲጠይቀኝ አላውቀውም ማለት ነው። ከዛ ቆይ እሺ በቃ ቀለል አድርጌ ላስረዳሽ ምናምን አለ እና ደግሞ ድጋሚ ያስረዳኛል ማለት ነው። ከዛ ይገባኛል እኮ ከዛ ልክ ልጁ ሲያቆም ጭንቅላት ያቆማል፣ ቶታሊ ያቆማል ማለት ነው። ያንን ያመጣው ምንድነው? በቃ ከኋላ የማንበብ ልምድ የለኝም። ከዛ በኋላ አንብቤ አይምሮ የመያዝ አቅም የለውም። በቃ በጣም ከባድ ነበረ እና ከዛ አስረዳኝ ድጋሚም። ከዛ መልሶ ራሱን ሲጠይቀኝ አላውቀውም፣ በቃ መመለስ አልችልም ማለት ነው። እና እሺ በቃ አሁን ለመጨረሻ ጊዜ ለሶስተኛ ጊዜ አስረዳሻለሁ፣ ከዛ በኋላ ትመልሽልኛለሽ ምናምን አለ። ሌሊት ነው አብዛኛውን ጊዜ ያው ስፔስ ምናምን ሌሊት ነው የሚነበበው እንደምታውቁት ማለት ነው። እና አስረዳኝ፣ ለሶስተኛ ጊዜ አስረዳኝ። ከዛ ጠየቀኝ። ሲጠይቀኝ አላውቀውም ማለት ሺ የሚያዘኝ ግን አላውቀውም፣ በቃ ያስረዳኝና አላውቀውም ቶታሊ ማለት ነው። አረሰውም እና ቆምና እንደዚህ ጭንቅላቱን ያዘ እንደዚህ። በኢየሱስ ክርስቶስ ጌታ ሆይ ወይኔ እናቴ አለና ወጣ፣ ጥሎኝ ወጣ፣ ሄደ፣ ቀረ ማለት ነው። ቀረ በቃ እና እጠብቀዋለሁ፣ በጣም እጠብቀዋለሁ። በቃ ያለውን አቅም በሙሉ አሟጦ አስረድቶኝ ከዛ ምንም ባዶ ነው ማለት ነው። እኔ ግን ገና ጀማሪ ነበርኩኝ በዛ ሰዓት ማለት እንዴት እንደምነግራችሁ አላውቅም። ሊያስቅ ይችላል ማለት አሁን እኔም ስላለፈ ልስቅ እችላለሁ። በዛ ሰዓት እንዴት እንደተሰማኝ ማለት አይገባኝም፣ በቃ አይገባኝም። እውነት በጣም ከባድ ነበረ። በቃ አይገባኝም። ጌታዊ ምን ሆኜ ነው ምናምን በጣም ነበረ ፊል ያደረኩት። ስፔሻሊ ጭንቅላቱን ይዞ ወይኔ እናቴ ሲል በቃ መቼም አይገባኝም ብዬ ነው ያሰብኩት እና ጠበኩት፣ አልመጣም፣ ሄድኩኝ። በጣም ነበር ያለቀስኩት። በጣም እየሞከርኩኝ ነው ለማንበብ እየሞከርኩኝ ነው፣ ግን በቃ ልረዳው አልቻልኩም። ከዛ በኋላ በራሴ ለማንበብ በቃ አፍጨረጨራለሁ። ቀንም ላይ ላይብረሪ ይገባለው ምናምን። የመጀመሪያ ፈተናዎች እነዚህ አንዳንድ ሰርፕራይዝ የሚባሉ ፈተናዎች አሉ። ሳነበው አውቀዋለሁ፣ ግን ደግሞ ልክ ልሰራው ስል ምንም የሚመጣልኝ ነገር የለም። አይምሮዬም ቶታሊ አያስታውስም እና ከባድ ከባድ የሆነ ስትራግል ውስጥ ነው ያለሁት። ከዛ በዛ ጊዜ እንደውም አንዳንድ ሰዎች በቃ አይ ቲንክ እንደኔ አይነት ሰዎች ይመስሉኛል፣ እንደኔ አይነት ሰዎች ወንዝ ውስጥ ገብተው የሚሞቱ ራሳቸውን በቴንሽን ምክንያት ራሳቸውን የሚያጠፉ ልጆች ነበሩና ብቻ ሞከርኩኝና ትንሽ የሆነ የተወሰነ መረዳት ጀመረ ጭንቅላቴና ሌላ ልጅ አንድ ዶርም አጋጣሚ አንድ ዶርም እና አንድ ፋሚሊ የነበረ ልጅ ነበረች እና እንድታስረዳኝ ተጠየቀች እና ሜካኒክስ ምናምን ያሉትን ትምህርቶች እያስረዳችኝ ነበር እና ልክ እንደ ልጁ ነው በቃ የሆንኩት። ልጁ ጋር እንደነበረኝ ስታስረዳኝ ይገባኛል፣ ስታስረዳኝ ልጅቷ ይገባኛል፣ ግን አላቅም በቃ እንዴት እንደሚመለስ አላቅም እና በጣም ከባድ ነበረ። ከዛ በኋላ እንደምንም በቃ ከኔ ጋር ጨረሰች ምናምን እና ኔክስት ደይ ከዛ ሮብ ቀን ነው እንገናኛለን። ሮብ ቀን ምናምን ሄጄ እንገናኝ ስላት አይ እንደዚህ ሆንኩ እኮ ምናምን አለች። ከዛ ድጋሚም ስጠይቃት አይ እንደዚህ ምናምን ምክንያት ትነግረኛለች እና እንድታስጠናኝ የነገረችልኝን ልጅ ማማዬ እንደዚህ እኮ ምንም ልታስጠናኝ አልቻለችም ምናምን ብዬ ስላት አይ እኔ ዲቦራን አላስጠናትም፣ ምክንያቱም አይገባትም። እኔ ደግሞ ያለኝን ሰዓት አይምሮዬን ምንም ነገር ሳላስቀር ነው እንትን ያልኳት፣ ግን አይገባትም። እኔ ደግሞ ሉዝ ማድረግ አልፈልግም ሰዓቴን። ልክ ነች
ማለት ሉዝ ማድረግ የለባትም። ጥፋቱ የማን ነው? የራሴ ጥፋት ነው። በቃ የራሴ ጥፋት ነው ማለት እኔ እናቴ አጥኚ ስትለኝ አባ አጥኚ ሲሉኝ በቃ ጊዜ አለመስጠቴ ቤዝ አለመኖሩ ያን ያህል በቃ ጎድቶኛል ማለት ነው። እና ከዛ በኋላ ያለኝ አማራጭ በራሴ መፍጨርጨር ነው። የተቀበለችኝ ልጅ ሲኒየሪ ናት እንደነገርኳችሁ እና ከዛ በኋላ እሷ ሰፖርት ማድረግ ጀመረች። ምንድነው የምታደርገው የነበረው? ታነባለች፣ የኔን ትምህርት ታነባለች። ከዛ በኋላ ታስረዳኛለች ማለት ነው። ከዛ በኋላ ለእኔም ጊዜ እየሰጠች እሷ ይታያችሁ ኮተም ተማሪ ናት፣ ግን ኮተም ተማሪ ናት፣ ግን የፕሪ እንትን እያነበበች ኦልሬዲ ስላለፈችበት ስለምታውቀው ከነበራትን እንትን ታወራልኛለች እና ሞር ከማንበቡ ይልቅ የምታወራልኝ አይምሮ ውስጥ ይቀመጣል እና የተሻለ አሁን ፈተና ስፈተን ምናምን የተሻለ ማምጣት ጀመርኩኝ ማለት ነው። ግን እንደዛም ሆኖ በቂ አልነበረም እና ፊክስድ ነበረ ማለፊያው። ትዝ ይለኛል ፊክስድ ነበረ ማለፊያው እና ቱ ነበረ ማለፊያው። የኛ ጊዜ ፓስ እና ፌል ነው የነበረው እና በቃ ብቻ የአንዱን ሴሚስተር በጣም በቃ እረፍት አልሰጠሁትም ለጭንቅላቴ እያነበብኩ የተወሰነ እየተሻሻለ አሁን እነዚህ እንግሊሽ ምናምን እየተሻሻለ መጣ። በቃ የተወሰነ ጊዜያት በኋላ የተወሰነ ማስታወስ ያነበብኩትን ነገር ማስታወስ ምናምን ጀመርኩኝ ማለት ነው። ከዛ በኋላ ምን ሆነ? ፋይናል ደረሰ ማለት ነው። እና ፋይናል ልንፈተን በግሩፕ ሆነን እንድናጠና የፍሬሽ ተማሪዎች ተሰባሰብን እና ትዝ ይለኛል በቃ እንግሊሽ ምንድነው እነዚህ ኮመን ኮርሶች የነበሩትን ኮመን ኮርሶች አሪፍ ነበረ የሰራሁት። በጣም የተቸገርኩት ማትስ እና ሜካኒክስ የሚባሉ ትምህርቶች ናቸው። ትዝ ይለኛል እንትን ኢኮኖሚክስ ነበረ እና ኢኮኖሚክስ ልንፈተን ስንል እንደዚህ የ3 ቀን የምናምን ጋፖች አሉት ለፈተና ማለት ነው። እና ኢኮኖሚክስ ሳጠና በቃ አነበዋለሁ። ጥያቄ ነበረ የምሰራው ሞር ጥያቄ እየሰራው ግን መልሼ ስሰራው አላውቀውም እና በቃ ፍሬሽ ተማሪ እንደ የገና ማዕበል የሚባል ነገር አለ መጫር እና ሌሊት ነው ቁጭ ብዬ ደረጃ ጋር ትዝ ይለኛል እና በቃ አይገባኝም ማለት ነው። በቃ እኔ አይገባኝም ማለት ነው። ማንንም መውቀስ አልችልም በዛ ሰዓት ማንንም መውቀስ ማለት ነው። አልሞከርኩም እንዳልን ደግሞ ከገባሁበት ሰዓት ጀምሮ እየሞከርኩኝ ነው። ግን ደግሞ ምንም አይነት ባክግራውንድ የለኝም። ስለዚህ በጣም ከባድ ነበር እና ምን አደረኩኝ? 5 ሰዓት ምናምን አካባቢ ሆነ ለእናቴ ደወልኩላት እና ሄለው አልኳት። ወይ በጣም እያለቀስኩኝ ነበረ በጣም ማለት ነው። እና እቴት ደህና ነሽ? ምን ሆነሽ ነው? በኢየሱስ ምን ሆነሽ ነው ምናምን ስትለኝ አይ ምንም አልሆንኩም አልኳት። እና በቃ ፈተናው ከብዶኛል አልኳት። አይዞሽ እየሞከርሽ አይደል እንደ እያነበብሽ ላይብራሪ ነው የምላት ብዙ ጊዜ እና እያነበብሽ አይደል እንዴት ትሰሪዋለሽ? አይዞሽ ኢየሱስ ጌታ ነው አይዞሽ ምናምን ብላ ታበረታታኛለች። እና ብወድቅ ግን ራሴን አላጠፋም እሺ እመጣለሁ አልኳት። አረ በኢየሱስ ስም እንደዛ እንዳትዪ፣ የምን ራስ ማጥፋት ነው? ምንም አላደርግም እመጣለሁኝ፣ ከዛ እየሰራሁም ቢሆን እማራለሁኝ እሺ አልኳት። ሞክሬያለሁ ቴቴ ሞክሬያለሁ፣ ግን አልቻልኩም። በቃ እዛ ጋር ራሳቸውን የሚያጠፉ ልጆች ነበሩ፣ ብዙ ነገር ነበረና እንደዛ አላደርግም እመጣለሁ እሺ፣ ኧረ እንዳታስቢ እንደውም እጸልይልሻለሁ ምናምን አለችና ጸለየችልኝ። ስቅስቅ ብዬ አለቀስኩ። በቃ አልገባኝም። ጌታ ሆይ ምን ላድርግ እስቲ ከዚህ በላይ ምን ማድረግ አለብኝ ምናምን እያልኩኝ ነበረ። ከዛ በኋላ አለፈ፣ ተመለስኩኝ፣ አነበብኩኝ ምናምን እና አሪፍ ውጤት ነው ያመጣሁት
ኢኮኖሚክስ ባይዘዌ አሪፍ ውጤት ነው ያመጣሁት እና ደስ ይላል። ከዛ በኋላ ግን ሙሉ ሌሊቱን በሶስተኛው ቀን ምናምን እንደዚህ ሙሉ ሌሊቱን ማትስ ነበረ። አንድ ልጅ ቃል የሚባል ልጅ በጣም እሱም እያነበበ እኔንም እያስነበበኝ ምናምን ነው ያደር ነው እና አይምሮዬ በጣም እየያዘው ነበረ። እኔ እርግጠኛ ነበርኩኝ። ከዛ በኋላ አልተኛንም ሙሉ ሌሊት። ሄድኩኝ፣ ሻወር ወሰድኩኝ እና ወደ ፈተና ነው የገባሁት ማለት ነው። አውቃቸዋለሁ በቃ አሁን ራሱ ዴሪቬቲቭ፣ ዶት ፕሮዳክት፣ ኢንተግሬሽን ምናምን ይመጣል አሁን ራሱ አይምሮዬ ውስጥ። ልክ ፈተናው ላይ ስቀመጥ ግን አላውቀውም እንዴት ልስራ ማለት ነው። እንዴት ብዬ ልጻፈው ስም ቁጭ ብዬ አየዋለሁ በቃ። ከዛ በኋላ የተወሰነ ደቂቃ ቆየሁኝና ባዶ ሉክ ነው የሰጠሁት። ምንም አልጻፍኩበትም፣ ባዶ ሉክ ሰጠሁኝ ማለት ነው። እና አውቃቸዋለሁ፣ ያነበብኳቸውን ነገሮች አውቃቸዋለሁ፣ ግን ጥያቄውን አልቻልኩም፣ መስራት አልቻልኩም። ባዶ ሉክ ነው የሰጠሁት። ከዛ በቃ እንደምወድቅ እርግጠኛ ሆንኩኝ፣ እንደምጫር ማለት ነው። ምክንያቱም ከ50 ባዶ ሰጣችሁ በቃ ከባድ። ከዛ በኋላ አስተማሪው ምንም አትሞክሪም አለኝ። አልሞክርም አልኩት። ለምን አለኝ። እኔ እንጃ አልቻልኩትም፣ በቃ አልሞክርም አልኩትና ወጣው። ከዛ ዶርም ድረስ እያለቀስኩ ነው የሄድኩት። አንብቤያለሁ፣ ግን ለምንድን ነው መስራት ያልቻልኩት ምናምን እያልኩኝ ነው የሄድኩት። ከዛ በኋላ ቀጣዩ ሜካኒክስ ነበረ እና ሜካኒክስ ሞክሬያለሁ ለመስራት ሞክሬያለሁ፣ ግን እስቲል እንዳልሰራሁት ጥያቄዎቹ እንደውም አፈርማቲቭ አክሽን ወስጃለሁኝ እንትን ላይ ስሜት የሆንኩ አፈርማቲቭ አክሽን ወስጃለሁ፣ ግን ኢቨን ጥያቄዎቹ ራሳቸው ነው የመጡት የነበረው እና ግን ሞክሬያለሁ። እሱን እንደውም ሞክሬያለሁ ትዝ ይለኛል። ከዛ በኋላ በቃ አለቀ ፈተና፣ ፋይናል ጨረስን። በጣም ተስፋ ቆርጬ ነበረ። ሙሉ ለሙሉ እንደምጫር በታሪክ እንደማላመጣ አውቀው ነበረ። ከዛ ውጤት ወጣ። ውጤት ሲወጣ ሁለቱን ኤፎቪክስ የሚባል ነገር ነበረ በእኛ ጊዜ የተጀመረው። ኤፎቪክስን ያመጣሁት። ከዛ 1.2 ነው ያመጣሁት። 1.2 ነው ያመጣሁት። ስለዚህ በምንም ታሪክ ቱ ሊመጣ አይችልም ማለት ነው። ፖይንቴ ቱ ሊመጣ አይችልም። ከዛ በኋላ ውጤቴን ካየው በኋላ ኤፎቪክስ ሪኤግዛም ማለት ነው። ሪኤግዛም ለመውሰድ 15 ቀን እዛ ተቀምጠን ነበረ አንብበን መሆን ያለበት። በቃ ምንም መፈተን የለብኝም፣ ለምን እፈተናለሁ? በቃ ምን ያደርግልኛል? 1.2 አምጥቶ ሰው ሊያልፍ እንደማይችል ሀቅ ነው እና ምናምን አልኩኝና ኪያ ብዙ ሰዎች እዛ ጋር አበረታቱኝ እና ኤሚ ነበሩና ግን ምናምን ብቻ ብዙ ሰው ነበረ። አይታወቅም፣ ሁለቱን ኤ ካመጣሽ ካልኩሌት እያደረጉ ኤ ካመጣሽ እኮ ታልፊያለሽ ምናምን ነገር አሉኝ እና ብቻ ሁሉም እኔ አስጠናሻለሁ እንደዚህ ምናምን በጣም ብዙ ሰው ሰፖርት ለማድረግ ሞከረ። እሺ አልኩኝ። በቃ ይሄ የመጨረሻ እንትኔን ተጠቅሜ ከዛ በኋላ በቃ እንዳልጸጸት ነው። አላነበብኩም። ወደ ቤቴ ብመለስ ሰው ምንድን ነው የሚለው?
በቃ እዚህ እንደለመደችው እንደዛ ሆና ነው ምናምን። ኢቨን እናቴ እንድትሆን ትችላለች። ማንም ሰው አይረዳም እዛ ጋር ያለውን ነገር እና ከባድ ነበረ። በቃ ከባድ ስሜት ነበረው። እሺ አልኩኝ። እንደገና እነዛን ሪቫይዝ እያደረግኩኝ ራሳቸው ጥያቄ ነው ሞስት ፕሮባብሊ ሊመጣ የሚችለው ስለተባለ ራሳቸውን ጥያቄ እየሰራው ነበረ እና በጣም እየሰራው ነበረ። እኔ አላቅም እንዴት እንደምትረዱት አላቅም፣ ግን በጣም እየሰራው ነበረ። ከዛ በኋላ ሪኤግዛም ቀን ደረሰ። ሪኤግዛም ቀን በሚያሳዝን ሁኔታ በሚያስደስት ሳይሆን በቃ በሚያሳዝን ሁኔታ ማትስ ፈተና ድጋሚ መስራት አልቻልኩም። ኢቭን ጥያቄው ራሱ ትዝ ይለኛል፣ ግን አላቅም በቃ ኮንፊደንሴን አጥቻለሁ። ኦቨር ቴንሽን ሆኛለሁ። እጄ በጣም ሼክ ያደርግ ነበረ እና ድጋሚ ባዶ። ለምን የተወሰነ ሞከርኩበት እና የምሰራው ነገር ልክ እንዳልሆነ ሲገባኝ ሰጠሁት ማለት ነው። ለአስተማሪ ሰጠሁት። ከዛ መጣሁ በቃ ነገርኳቸው ለጓደኞቼ። ይሄ በቃ ለኔ እንትን አይደለም፣ ለኔ አይደለም። በቃ ይህ ትምህርት ምናልባት ሶሻል ተምሬ የተሻለ ሞክሬያለሁ፣ አይታችኋል። በቃ ሄጄ ሰውም ፋሚሊም የሚለኝ ነገር ካለ መቻል ነው ምናምን አልኳቸው እና በቃ መሄድ አለብኝ ምናምን አልኳቸው። ይሄን ሁላ አንብበሽ ነገ ፈተናሽን ትተሽ አትሂጂ ብለው ዶርም ከመግባቴ በፊት ሻንጤን ምናምን ደበቁብኝ እና ስሄድ ሻንጣዬ የለም። በቃ አበድኩ። በቃ አለቀስኩኝ ምናምን። በቃ አልቻልኩም። እሺ እኔ ምን ላድርግ አይነት ነገር ነበር የነበረው። አንብቤያለሁ። በቃ ጌታ ሆይ ምን ላድርግ ምናምን። የ2005 ፍሬሽ ተማሪ ነበርኩኝ እና ብቻ መካኒክስ እሺ በቃ ተፈተኝ፣ ምንም ይሁን ምንም ተፈተኛሉ። ገባው። ራሱ 7 ጥያቄ ነው የመጣው ከሀምሳ ራሱ ጥያቄ ነው የነበረው እና ራሱን ጥያቄ አነበዋለሁ። ቁጭ ብዬ አየዋለሁ። ዝም ብዬ አየዋለሁ። ከዛ በኋላ አስተማሪው መጣና እኔን ዞር ብሎ አላየኝም። በቃ ወረቀቱን ተቀበለኝ፣ እዛው ጋር እስክሪብቶን ተቀበለኝ። በቃ በፍጥነት ማለት ነው ጣ እያደረገ 7ቱንም ጥያቄ ሰራቸው፣ ሙሉን ማለት ነው። ሙሉን ሰራውና ሁሉንም ይሄንን እያባዛሽ አስቀምጫቸው ብሎኝ ሄደ ማለት ነው። ካልኩሌተር ይዣለሁ። ውስጤ ሁላ ይንቀጠቀጣል፣ እጄ ምናምን በቃ ሾክ ያደርጋል። እያባዛው አስቀመጥኩኝ ማለት ነው። ከዛ በኋላ ሰጥቼ ወጣው። ቀና ብዬ እንኳን አይኑን አላየሁትም። ከዛ በኋላም አላገኘሁትም ባይዘው ያንን አስተማሪ። ከዛ በኋላ እንትን አልኩኝ በቃ ልደሰት ልዘን እስቲ ኤ ባመጣ ያኛውን ባዶ ስለሆነ የሰጠሁት ቱ ላመጣ አልችልም፣ በታሪክ ቱ ላመጣ አልችልም። ስለዚህ አሁንም ቢሆን ተጭሬያለሁ። ካልኩሌት ሲደረግ የሚመጣው 1.5 ወይ ደግሞ 1.6 ነው የሚሆነው ኤ ፕላስ እና ኤ ከመጣ አንደኛው ማለት ነው። ስለዚህ ማትስ ከሌለኝ ምንም እንትን የለኝም ማለት ነው። ከዛ በኋላ ሄድኩኝና ነገርኳቸው። ጥሩ ነው እኮ ይሄ ተስፋ አለው ምናምን። እንዴት ነው ተስፋ? እስቲ እናንተ ካልኩሌት የምታደርጉበትን መንገድ አሳዩኝ። በምንም ተአምር ቱ ሊመጣ አይችልም። ስለዚህ በቃ ወደ ቤቴ ነው መሄድ ያለብኝ ምናምን አልኳቸው። አትሄጂም፣ ውጤት ከነገ ወዲያ ነው የሚለጠፈው ምናምን አሉ። እሺ ውጤት ይህና ሂጂም የምትልኝ ከሆነ እሄዳለሁ፣ ወይ ደግሞ በቃ ተጭረሻል ምናምን የሚሉኝም ከሆነ አይቼ እሄዳለሁ። በቃ ደስ ይበላችሁ እስከ መጨረሻው ድረስ እንትን እላለሁ አልኳቸው። እና እስቲ ነይ በቃ አይምሮሽ ነፃ እንዲሆንልሽ ነይ ቸርች እንሂድ ምናምን። አጋጣሚ 2005 ላይ ኮንፈረንስ ተዘጋጅቶ ነበረ አማኑኤል እና ዘኒ ነበረ የሚያገለግለው
እና ዘኒ እኮ ነው የሚያገለግለው ሻሻ ነው የሚሉት እዛ እንደውም እና እሱ ነው የሚያገለግለው እኮ ነው በቃ ኮንፈረንስ እንካፈላለን ምናምን አሉ። ሄድን። እሺ አልኳቸው። በቃ የሆነ ተስፋ መቁረጥ ውስጥ ምነኝ አሁን እግዚአብሔርን ነው ማማርረው ራሴን ነው በዛ በቃ ብዙ ጥያቄ ውስጥ ነኝ ያለው ታይምሮ ጥያቄ ውስጥ ነው የነበረው እና ሄድን። መጨረሻ እኔ ወደፊት እንሂድ፣ አይ አልሂድም እናንተ ሂዱ ምናምን ብዬ ብቻዬን የተቀመጥኩት መጨረሻ ላይ እዛ ጋ ነው መጨረሻ ጥግ ላይ ነው የተቀመጡት ግድግዳው ጋር ማለት ነው። እና በጣም ኃይለኛ ደስ የሚል ፕሮግራም ነበረ እና ሁላችሁም ጸልዩ እስቲ ያመማችሁ ጋር ጸልዩ ማለት ያመማችሁ ላይ ጫኑና እጃችሁን ጸልዩ ምናምን እየተባለ ነበረ እና ጤነኛ ነኝ፣ ሙሉ ጤነኛ ነኝ፣ የታመምኩት ነገር የለም። በቃ እኔ ያመመኝ ግሬዴን ነው ጌታ ሆይ ያመመኝ ነጥቤን ነው። አላቅም ትክክለኛ ጸሎት ይሁን ትክክለኛ ጸሎት አይሁን አላቅም። እና ጠቅ ጠቅ ስልክ ነበረች እና ዝም ብዬ 1.2 ብዬ ጻፍኩኝና እዛ ላይ እንትን ብዬ እጄን እንደዚህ ጭኜ ጌታ ሆይ ጨፍኛለሁ፣ አይኔን ጨፍኛለሁ እና ጌታ ሆይ ምኔን አመመኝ ልበልክ? ምኔንም አላመመኝም። ያመመኝ ግን ግሬዴን ነው። እንዴት ነው ማደርገው ጌታ ሆይ? እንዴት ነው ለሰዎቹ የምነግራቸው? አንብቤያለሁ ብዬ እንዴት ነው ማስረዳቸው? ሰዎች እኔ ላይ ሞክረዋል ብዬ እንዴት ነው ማስረዳቸው? እና በቃ ያመመኝ ነጥቤን ነው ያመመኝ ፖይንት ምናምን እያልኩኝ ጨፍኜ እየጸለይኩኝ ነበረ እና ድንገት መጥቶ እዚህ ጋር ሲይዘኝ እንዴት እንደደነገጥኩ። ከዛ ምንድን ነው የምትይው አለ። ከዛ ምንም አላልኩትም። ታልፊያለሽ፣ ትመረቂያለሽ፣ እግዚአብሔር ይሄን ብሎኛል ብሎኝ ጥሎኝ ሄደ ማለት ነው። ከዛ እኔ አልተደሰትኩም። አሜን አልኩኝ። አሜን ይሁንልኝ፣ ግን ቱ ነው ማለፊያው። ይሁንልኝ ደስ ይለኛል፣ ግን ቱ ነው ማለፊያው። እንዴትም ላልፍ አልችልም። ስለዚህ ምናምን ነው የሚለው ጭንቅላቴ። የዛ ሰዓት እንደዛ ነው የሚያስበው። አሜን እግዚአብሔር ይችላል ምናምን ይላሉ እዛ ጋር ያሉት ጓደኞቼ። አሜን ይቻል፣ ደስ ይለኛል፣ ይችላል፣ አምናለሁ። ይህንን የምትረዱት በእንደዚህ አይነት ሁኔታ ውስጥ ያሳለፋችሁ ሰዎች ብቻ ናችሁ፣ እርግጠኛ ሆኜ የምነግራችሁ ማለት ነው። እና አለቀ። ከዛ በኋላ ደስ አላለሽም እንዴ ምናምን ይላሉ። ደስ ብሎኛል፣ ግን እኔ 1.2 ነው ያመጣሁት። ቱ እንኳን ለመጠጋጋት እንኳን እንደዚህ አጠጋግተውልኝ ምናምን ብዬ ውስጤ በደስታ የሚሞላበት ደስ ይለኛል። እግዚአብሔርን አምናለሁ። ይሁንልኝ፣ ከልቡም ሆነ ከምኑም ይሁንልኝ፣ ደስ ይለኛል አልኳቸው እና ነገ ነው ውጤቱን እናየዋለን ምናምን። ውጤቱንም ብናየው ቱ ሊመጣ አይችልም፣ ምክንያቱም ባዶ ወረቀት ሰጥቻለሁ እዛ ጋር። የመጀመሪያ ባዶ ወረቀት፣ ሁለተኛ ባዶ ወረቀት ሰጥቻለሁ። ስለዚህ ሊሆን አይችልም። ከዛ በጣም በቃ በጣም ከባድ ነበረ ብቻ እና በማግስቱ ሄድን ከአንድ ጓደኛዬ ጋር እና ተለጥፏል፣ ውጤት ተለጥፏል። የተለጠፈውን ውጤት ሁሉም ሰው እያነበበ የስ እያለ ይሄዳል ምናምን፣ ግማሹ ያዝናል ምናምን እና ሄጄ ግርግዳ ላይ አየዋለሁ። ወረቀቱ ግን አይሉ ነው በቃ ስትረሱ ነው መሰለኝ የሚታየኝ ነጭ ወረቀት አይታየኝም፣ ነጥቦቹም አይታየኝም፣ ምንም የሚታየኝ ነገር የለም ማለት ነው። ከዛ ካጠገቤ ያለው አባት በእናትህ አይኔ ምንም ማንበብ አልቻልኩም። በቃ የሚታየኝ የሆነ ነጭ ነገር ብቻ ነው የሚታየኝ እና አንብብና ንገረኝ አልኩት። ስንት ነው ቁጥርሽ አይዲ ነበርሽ ሲለኝ 516 እንደዚህ ምናምን ብሎ ዲቦራ ሰለሞን ብሎ ማት ኤፍን ያመጣሽዋል። ከዛ እሺ ከዛ እሱ ራሱ በጣም ነው የደነገጠው። ሜካኒክስ ግን ኤ ፕላስ ነው ያመጣሽዋል። ኧረ የምርህን ነው አልኩት። አዎ ደስ አለኝ። ከዛ ሄድኩኝና ኪዬ እስቲ ስሪልኝ ኤ ፕላስ ነው ያመጣሽው እያለኝ ነው ምናምን ነገር አልኳት። ከዛ እሺ ብላ ስትሰራልኝ 1.6 ነው የሚመጣው። ስለዚህ 0.4 ይጎለዋል ማለት ነው። ከዛ ደስ አላት ኤ ፕላስ ማምጣቴ። እንኳን ደስ አለሽ እንዳትለኝ እስቲ አላለፍኩም። በቃ ጸጥ ብለን መጣን ሁለታችንም።
በቃ ሞክረሻል ዲቦ፣ ምንም እንዳትጨናነቂ፣ ሁሉም አበረታትኝ። በቃ እዛ ሄደሽ ምናልባት እግዚአብሔር ትመረቂያለሽ ያለሽ ታልፊያለሽ ያለሽ አትጨናነቂ ምናምን ያለሽ ትላንትና ከሌላ ትምህርት ከሌላ ዲፓርትመንት አሁን ሄደሽ ከምትማሪው ሊሆን ይችላል ምናምን ነገር አሉኝ። እኔም አዎ በቃ አልኩኝ። ጠዋት እሄዳለሁ ምናምን አልኳቸው። በጣም በቃ ሌሊቱን እንዴት እንዳሳለፍኩኝ አላቅም። ማለት ጌታ ሆይ በቃ አንተ የተናገርከኝ ምናልባት እዛ ሄጄ ከመማረው ይሆናል። ምንም እንትን አላልኩም፣ ሞክሬያለሁ፣ ምንም አላልኩም። ከዛ በኋላ ብቻ በመከራ ሊነጋጋ አካባቢ ነው እንቅልፍ የወሰደኝ። በጣም ነበረ እንትን ያልኩትና አንዲት ልጅ በሩን በርግዳ ጠዋት ስንት ሰዓት አካባቢ ነው ብቻ ጠዋት ላይ ነው ዲቦራ 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 ወይኔ ዲቦራ ምናምን እያለች ነው የመጣችው። እንዴት ሰውነቴ ምንድን ነው ብለው ሁላችንም እንትን በዋርኒንግ ምዝገባ ተጀምሯል እንዳትሄድ ወደ ቤታችሁ ተብሎ ተለጥፏል በየቦታው። ምን ማለት ነው በዋርኒንግ? በቃ አልገባኝም፣ የምታወራው ነገር አልገባኝም ማለት ነው። ምንድን ነው ዋርኒንግ ምናምን እላታለሁ። ከ1.5 በላይ ያመጣችሁ ተማሪዎች ወደ ቤታችሁ እንዳትሄዱ ተብሏል። የት ነው የተለጠፈው? በየዶርሙ በር። ከዛ በፊትም ከዛ በኋላም ሆኖ አያውቅም ይሄ ነገር። ነይ ብላ በባዶ እግራችን ነው በቃ ሁላችንም ወተን የተለጠፈውን ማስታወቂያ ስናየው ከ1.5 በላይ ያመጣችሁ ተማሪዎች በዋርኒንግ መመዝገብ የምትችሉ መሆኑን ትምህርት ቤቱ በደስታ ሊያሳውቃችሁ ይወዳል፣ ወደ ቤታችሁ እንዳትሄዱ ምናምን የሚል ደብዳቤ ተለጥፏል ማለት ነው። ኦማይ ጋድ! እግዚአብሔር ይችላል፣ እግዚአብሔር ይችላል። በቃ ማለት እንደ እኛ አይደለም እንደ ራሱ በቃ እግዚአብሔር ይችላል። በቃ እግዚአብሔር መልካም ነው እና አንዳንዴ የምንለፈው ነገር ውጤት ላያመጣ ይችላል። እኛ የምንችለው ድረስ እንሰራለን፣ እግዚአብሔር ደግሞ ቀጣዩ ይሰራል እና ከዛ በኋላ ተመዝገቡ ተብሎ ኦልሬዲ እነሱ መርጠዋል። ግማሹ ኮታም ገብቷል፣ ግማሹ ሲቪል ገብቷል ምናምን ኤሌክትሪካልም ይገባል እና ሄድኩኝ ልመዘገቡ ማለት ነው። ለእናቴም ራሱ አልደወልኩም። በቃ ከተመዘገብኩ በኋላ እሷ ወድቃለች ብላ እያሰበች ስለነበረ ከተመዘገብኩኝ በኋላ እነግራታለሁ ብዬ አልነገርኳትም ነበር እና ሄጄ ኮተም ነው መግባት ያለብኝ፣ መመዝገብ ያለብኝ ኮተም ነው። ምክንያቱም አልችለውማ። በቃ ይሄ ማትስ ነገሩን ፊዚክስ ነገሩን አልችለውም። በቃ ከኔ አቅም በላይ ነው። ስለዚህ ትንሽ ንባብ ኦዲዮቲክ ስለሆንኩኝ በቃ አሁን ኪያዬም ስታነብልኝ ምናምን በደንብ ረዳት ስለነበረ ስለዚህ በንባብ እችለዋለሁ ብዬ ነው ያሰብኩት ይሄንን ማለት ነው። እና ሄድኩኝ። ስሄድ ኮተም ሞልቷል፣ ሲቪል ሞልቷል። ያልሞላው ሜካኒካል እና ኤሌክትሪካል ብቻ ነበር። ሬጅስትራር ለምትመዘግበን ልጅ ቃል ኪዳን ትባላለች፣ ራሱ ትዝ ይለኛል። እና በቃ ተንበርክኬ መለመን ይቀረኝ። ጌታ ምስክሬ ተንበርክኬ በቃ ኮተም አስገቢኝ ለመንኳት። አይገልጸው። አላስገባሽም፣ ሜካኒካል ነው ማስገባሽ አለች። እኔ ስለማልችለው ነው፣ አውቀዋለሁ፣ አልችለውም፣ በቃ ሜካኒካል አልኳት። ውጤቴን አየች። 1.6 ነው ደረሰኝ ምናምን እዛ ጋ እንትኖቹን ተቀበለችኝና አይኔ እያየ ሜካኒካል ኢንጂነሪንግ መዘገበችኝ ማለት ነው። ታሪኩ ይቀጥላል። አሁን ግን እንዴት ፈርስት ሴሚስተር እንዳለፍኩኝ፣ እንዴት እግዚአብሔር እንደረዳኝ፣ እንዴት መጠንከር እንዳለባችሁ አይዶን ነው እንዴት እንደምትረዱት ይጠቅማችኋል ብዬ ስላሰብኩኝ ነው። ታሪኩ ይቀጥላል። ሜካኒካል ኢንጂነሪንግ ተመዘገብኩኝ።